ስድስተኛ ክፍል እያለሁኝ በጣም የምንወደው አስተማሪ ነበረ። በቃ he was the students favorite። አረ ተማሪዎች ብቻ ሳይሆን አስተማሪዎችን በጣም ይወዱት ነበር፣ ግን ስፔሻሊ ተማሪዎች እንወደው ነበረ። ጠዋት ከግቢ ገብቶ ግቢውን አቋርጦ ስታፍ ሩም የአስተማሪዎቹ ቢሮ እስኪገባ ድረስ ወደ 10 ወደ 15 ልጆች ከበውት ሰላም ሊሉት ማለት ነው። ጀስት ሴይ ሁሉ ጊዜ በተማሪ ተከቦ ያለ አስተማሪ ታውቃላችሁ። እንደዛ ነበር። እንግሊዘኛ ነበር የሚያስተምረን። ቀልደኛ ነበረ። በጣም እያሳቀ ነው የሚያስተምር። ተናደደ ወይ ተቆጣ ከተባለ በቾክ ነው የሚቀውራችሁ። አይናገራችሁም፣ አይሳደብም፣ አይማታም። ጀስት ቾክ ይወረወርባችኋል፣ በቃ ዝም እንድትሉ ማለት ነው። እና ሁሉም ተማሪ ነበር የሚያከብረው፣ ሁሉም ተማሪ ነበረ የሚወደው። የሱ ፔሪድ የሌለበት ቀን ማለት ዛሬ አያልቅም የሚባልበት ቀን ነበረ ትምህርት ቤት። አይ ቲንክ ቆንጅዬ ነበረ ይመስለኛል። አዎ ቆንጅዬ ነበር። ትንሽ ሲያወራ የሚኮላተፋት ነገር ነበረችው። ሶ ሲያወራም ደስ ይል ነበር ስናየው። he was charismatic። ሩጫ ነው፣ አጭር ነው። ያው እኛ ጩጬዎች ነን ገና። ስለዚህ የርዝመት ምናምን ጥቅም ገና አልገባንም ነበር። ተማሪዎች ነበሩ that had a crush on him, like they used to like him, like admire ያረጉታል ከሩቁ ማለት ነው። ወይኔ እንዴ ከቲቸሮቹ ላኩ ቆንጂዬ እሱ ነው ምናምን ይባል ነበር። የዛ ጊዜ ሁለት ጓደኞች ነበር የነበሩኝ። አንዷ ጓደኛዬ ሰቃይ ናት። ከ6ኛ ኤ እስከ 6ኛ ዲ ሁሉንም ዘግታ አንደኛ ነው የምትወጣው እና ሰቃይ ነች፣ ቀይ ነች፣ ደንቦሽቦሽ ያለች ናት። ሰውነቷም ከኛ ቀድሞ ነው ጉርምስና ውስጥ የገባው። ሰው ጡቷ ምናምን ያወጠቆጠው ቀድሞ ነው። አንደኛዋ ጓደኛዬ ደግሞ እብድ ናት። ከሁለታችን ጋር ስትነጻጸር ትምህርት ላይ ብዙም አይደለችም። እኔ መሃል ላይ ነኝ፣ እብደቱ ላይም ትምህርቱ ላይ መሃል ላይ ነኝ። ሶስታችን ጓደኛ ማቾች ነበርን እና የሆነ ቀን እኔ በጠዋት ነው የምመጣው። አያቴ ቤተክርስቲያን ትገባና እኔን አድርሳኝ ነው ተመልሳ ወደ ቤተክርስቲያን የምትገባው። ከሁሉም ሰው ቀድሜ የምመጣው እኔ። ቁጭዬ ዴስክ ላይ እየጠበኳቸው መጣች አንደኛዋ ሰቃይዋ ጓደኛዬ ቀይዋ ማለት ነው። መጣችና ኧረ ዮርዲ የምነግርሽ ነገር አለ ምናምን አለች። እጇ ይንቀጠቀጣል ምናምን በቃ የሆነ ነገር እንትን ብላለች። ምን ሆንሽ ነው ምንድን ነው ምናምን። እኔ ደግሞ ሰፍ ብዬ ለወሬ ምንድን ነው ምናምን ስላት እንኪ ይሄንን አንብቢው ሰው ሳያይሽ ብላ የሆነ የተጣጠፈ ደብዳቤ ሰጠችኝ ማለት ነው። ገለጡ እና የፍቅር ደብዳቤ ነው። በቃ በእንግሊዘኛ ነው የተጻፈው። አልቻልኩም። እያየሁሽ ፍቅር እየያዘኝ ነው እና በቃ ከትምህርት ቤት ውጪ ላገኝሽ ፈልጋለሁ፣ ላዋራሽ ፈልጋለሁ፣ እንድንተዋወቅ ፈልጋለሁ ምናምን ነው። እየፈራው ነው ይሄንን ደብዳቤ የጻፍኩልሽ፣ ግን ማወቅ አለብሽ፣ አልቻልኩም፣ ከዚህ በላይ ከአቅሜ በላይ ነው፣ ፍቅር ይዞኛል የሚል ደብዳቤ ማለት ነው። እና እጅ ጽሁፉን አውቀዋለሁ። እጅ ጽሁፉ ያስተማሪው ነው፣ የእንግሊዘኛ አስተማሪያችን። እጅ ጽሁፉን የማውቀው ስለምወደው ነው አስተማሪውን። እና እንትናችን ደብተራችን ላይ አሳይመንት ሆምወርክ ሰጥቷል። ልክ ስህተት ስንሳሳት ያርምልናል፣ እዛው ይጽፈዋል፣ ስህተታችን ምን እንደሆነ ይጽፈዋል። እና የእጅ ጽሁፉን ሁላችንም በደንብ እናውቀዋለን። ደግሞ በቃ ልቅም ያለች እጅ ጽሁፍ፣ ይሄ ኤች ቲ ምናምን ረጅም አድርጎ ሌሎቹን ደግሞ አጭር አድርጎ ነው የሚጽፈው። እንደ ከርሲቭ ነው የሚጽፈው። ሰው ያስታውቃል የማን ጽሁፍ እንደሆነ። ማን ነው አላልኳትም። ቲቸር ኤክስ ነው ምናምን አልኳት። አዎ ምናምን አለች። ከዛ ደስ አለን በቃ ማለት ኦ ማይ ጋድ ይሄ ፌቨሪት ቲቸር የሆነው ቲቸር አንቺን ወደደሽ፣ ወይኔ ታድለሽ ምናምን። እኔም ያቺኛዋን ጓደኛዬ ስትመጣ አሳየናት። ደብዳቤ ያለን በጣም ኤክሳይትድ ሆነን ማለት ነው። ደብዳቤ ተላከላት ምናምን ማላከ ምናምን የማን ነው ምናምን። ከዛ አየችው እሷ ምናምን። ሶስታችንም ደስተኞች ነው የሆነው። ምንም ችግሩ አልታየንም ማለት ይሄ ሰውዬ የኛ እድሜ 3 እጥፍ 4 እጥፍ ሊሆን እንደሚችል ራሱ ምንም አልገባንም። አስቡት ፈተና ምናምን ይሄ ደብተር ክላስሩም ሰርተን ምናምን ደብተር ልናስፈርም ስንሄድ እሱ የተቀመጠበት ቦታ ከላይ ከቆማችሁ ማለት ነው እዚህ ጭንቅላቱ ጋር ባዶ እንደሆነ ያስታውቃል። እዚህ ጋር ባዶ ነው። ይሄ እንዳለ ሉጫ ጸጉር ነው። እዚች ጋር መሃል ላይ ግን
የለም ፀጉር። ሶ obviously ይሄ ሰውዬ ግብዳ ሰውዬ ነው፣ ትልቅ ሰውዬ ነው በእድሜ። የስድስተኛ ዓመት ልጅን በፍቅር የሚመኘው ማለት ነው። ኖ የስድስተኛ ክፍል ልጅን ሶሪ የስድስተኛ ክፍል ልጅን የፍቅር ደብዳቤ ከአስተማሪ የተጻፈላት እና እኛ ደግሞ ስናየው እንደ ጥቃትም አላየነውም ማለት። ይሄ ነገር የገባኝ ቲክቶክ ጀምሬ የሆነ ጊዜ ስክሮል እያደረኩኝ ስለ ኮወርሽን መድፈር፣ ምክንያቱም አሁን ይኸውላችሁ መድፈር ወሲባዊ ጥቃት ምናምን ሲባል ሰው መጀመሪያ ጭቅላት ውስጥ የሚገባው ምንድነው? ትግል ታግሏት ሲደፍራት ምናምን ምናምን ነው። እሱ ብቻ አይደለም ጥቃት፣ ኮወርሽንም ጥቃት ነው። ኮወርሽን ማለት አንድ ሰው ያለውን ኃይል፣ ያለውን ስልጣን፣ ያለውን ፖዚሽን፣ ያለበትን ቦታ ተጠቅሞ ከስሩ ያሉትን ሰዎች ጫና ፈጥሮ የማይፈልጉትን ነገር ሲያስደርግ ማለት ነው። አስተማሪ ነው። በእድሜ ይበልጠናል። የሆነ ነገር ተፈጥሮ እሷ ላውራ ልናገር ብትል እሷ አይደለችም የምትሰማው፣ እሱ ነው የሚሰማው። ተሰሚነት ያለው አስተማሪ ነው። ሶ ያንን ፖዚሽን ተጠቅሞ እያመቻቻት ነው ለሚፈልገው ነገር ማለት ነው። እግዚአብሔር ሲጠብቃት ቤተሰቦቿ በጣም ስትሪክት ናቸው። ከቤት ምናምን መውጣት አንችልም። እሷ ብቻ ሳትሆን ሶስታችንም ከቤት መውጣት አንችልም፣ አይቻልም። ስለዚህ ውጪ መገናኘት ምናምን የሚባል ነገር የለም። ኦልሶ ደግሞ ምን ስትል ነበር እንዴ አሁን እኔ በዚህ እድሜ ቦይፍሬንድ ይዤ ምን ልሆን ነው? ሳድግ ምን ልይዝ ነው ምናምን። በጣም የበሰለች ልጅ ናት። ደስ የሚለው እኔና ጓደኛዬማ ምንድነው የምንላት? አይ በቃ ቢያንስ ከንፈርሽን እስኪ ስምሽ ድረስ እሺ በይው። ኦ ማይ ጋድ ከንፈርሽን እስኪ ስምሽ ድረስ እሺ በይው ምናምን እያለን እኛ እያበረታታን ነው እሺ እንድትል ማለት ነው። እሷ ግን ኖ ኧረ በስመ አብ እንዴ ደግሞ እኮ እንዴ እሱ አስባችሁታል? ምን ልንሆን ነው ከሱ ጋር ፍቅር ጀምረን እንዴት ይሆናል? እንዴትም ሊሆን አይችልም ይሄ ምናምን ብላ አይ ቲንክ ስድስተኛው ደብዳቤ ላይ የሆነ ቁጣ ያዘለ ደብዳቤ ጻፈላት። ወይ እሺ በይ ወይ እምቢ በይ እንጂ ምናምን አይነት ነገር ብሎ ማለት ነው። ከዛ ታሽተን በእንግሊዘኛ ለሶስት ደብዳቤ በጣም ይቅርታ it's not you it's me የሚል ደብዳቤ ጽፈን ሰጠችው እና ዘጋት። ከዛ በኋላ አመቱ እስኪያልቅ ድረስ በጣም የሚወዳት ተማሪው ነበረች። በጣም ማለት ጥያቄ እጇን እሷ ካወጣች እሷ ነበረች መጀመሪያ መልስ እንድትመልስ የሚደረገው ምናምን። በጣም ፌቨሪቲዝም ያሳያት ነበረ እና እንደዛ ካለችው በኋላ ዘጋት። በቃ ምንም ለሰላምታም ለምንም አላናገራትም። ግን እሺ ብትለውስ ይሄ ሰውዬ ምንድን ነበር የሚያደርገው? አስባችሁታል? የ30 ምናምን ዓመት ሰውዬ በእርግጠኝነት 30 ዓመት ያልፈዋል። የዛ ጊዜ ወንዶች ይሄን ያክል ቶሎ ጸጉራቸው ራሰ በራ ይሆናል አልነበረም። ሶ እድሜው ስለገፋ ነው ጸጉሩ ራሰ በራ የሆነው። አም ፕሪቲ ሹር ከ35 ዓመት በላይ ነው። አሁን እኔ 35 ዓመቴ ነው። ለምሳሌ እኔ አሁን የስድስተኛ ክፍል ተማሪ ወንዶች ጋር ሄጄ ፍቅር ይዞኛል ካንተ ምናምን ብዬ ባናገር እንደማለት ነው ሲያደርግ የነበረው ነገር። ምን ትሉታላችሁ? ይሄንን እኛ ሁሌ ጥቃት ብለን የምንደነግጠው ወይም ሴቶች ተጠቁ የምንለው ወይ በባላቸው ሲመቱ ወይ ሲገደሉ ወይ አሲድ ሲደፋባቸው ወይ ሲደፈሩ ነው። ይሄኛውንስ ጥቃት እንዴት ነው የምናየው? ምንድን ነበር የሚያረጋት? እድሉን ቢያገኝ ኖሮ ብቻዋን ቢያገኛት ኖሮ እቺ ልጅ አይደፍራትም? የማይሆን ነገር እንድታስብ አያረጋትም? በዛ በልጅነት ጭንቅላቷ ላይ ከትምህርቷ እንድትሰናከል አያረጋትም? ብዙ ነገር ማድረግ ይችላል እሺ ብትለው። በጣም ጥንቁቅ የሆኑ ቤተሰቦች ባይኖሯት እኛማ ገደል ከተናት ነበር። አስቡ። እና ጥቃትን እንቃወም፣ የሴቶችን ጥቃት እንቃወም ስንል ትልልቁን ነገር ነው የምታስቡት። እንደዚህ አይነት ነገሮችም አሉ። ህፃናትን የሚያጠቁ ሰዎች አስተማሪ ይሆናሉ፣ ቄስ ይሆናሉ፣ ዶክተር ይሆናሉ፣ የህፃናት ምናምን ባለሙያ ይሆናሉ። በማታውቁት ሁኔታ ነው ልጆቻችሁን የሚያገኙባችሁ። ምንም እናንተ በማታስቡ እዛ ጋር እኛን ወላጆቻችን ወደ ትምህርት ቤት ሲልኩን ትምህርት ቤቱ መውሰድ ያለበትን ጥንቃቄ አድርጓል።
ልጆቼን ለመጠበቅ ልጆቼን ከአደጋ ለመጠበቅ ብሎ ነው። እምነት አለ በወላጅና በትምህርት ቤቱ መካከል ማለት ነው። ግን እዛ ትምህርት ቤት ውስጥ እንደዚህ አይነት አስተማሪ ነበር። አሁን እንሰማለን ባይ ዘ ዌይ አሁን ኢንቦክስ ውስጥ አሉ ተማሪዎች የሆነ የሚያስቸግር አስተማሪ አለን ለዳይሬክተር ሄደን ተናግረን ከዳይሬክተሩ ጋር ጓደኛ ስለሆኑ እርምጃ አልተወሰደበትም፣ ጭራሽ ወላጅ አምጡ እየተባልን ነው ውሸታም ተብለን የሚባል ነገር አለ። ኢቭን የግል ትምህርት ቤቶች ውስጥ ነው የምላችሁ እንደዚህ አይነት ኢሹ አለ። ከምታስቡት በላይ አስተማሪ ተማሪዎችን ያጠቃሉ፣ ታርጌት ያደርጋሉ በግሬድ አሁን እንዳያችሁት አይነት ፍቅር ይዞኛል ካንቺ አይነት ወሬ የማታስቡት መልኩ ነው ቀዳዳ ውስጥ የሚገቡት። ጥቃትን ኖቲስ ያደረጋችሁት መቼ ነው? እኔ በቃ ለመጀመሪያ ጊዜ ያው የዛኔ ኖቲስ አላረኩትም ኦብቪየስሊ፣ ግን ካደኩኝ በኋላ ስለ ሴቶች ጥቃት ካነበብኩኝ በኋላ ምንድነው ለምንድነው ይሄ ነገር የሚፈጠረው ምናምን የሚለውን ነገር ማሰላሰል ከጀመርኩ በኋላ ነው ትዝ ብሎኝ ኦ ማይ ጋድ that was not supposed to happen ያልኩት ማለት ነው። የሆነ አይነት ሪያላይዜሽን ላይ የደረስኩት ማለት ነው። እናንተስ መቼ ነው? የእናንተንም ስቶሪ ሼር አድርጉ። በዚህ ሳምንት ስለ እንደዚህ አይነት ጉዳዮች ነው የምናወራው።